እንድሰደድ አዞኛል አሉት። የዛን ጊዜ አቡበክር الصحبة يا رسول الله አላቸው ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ የጉዞ ጓደኝነት ለብቻዬማ አልሄድም አብሬው ልውጣ አላቸው። ለከ الصحبة يا አቡበክር አሉት። የጠበቀው ስለምን ሆነና ለዚህ አልነበረም አሉት። ከዚህ በላይ የሚያስገርመው ነገር አቡበክር ሲጠብቅ አልከረም። ዝም ብሎ ከምኞት አልጠበቀም። የአላህ መልእክተኛ ጋር እንደሚሄድ አምኖ ያዘጋጀው ነገር በጠቅላላ የሁለት ሰው መጓጓዣ ሲከራይ የሁለት ሰው የተከራየው። ከዛ ወዲያውኑ ለአላህ መልእክተኛ የአላህ መልእክተኛ ይሄው ሁለት መጓጓዣ ከአሚር ኢብኑ ፉሃይራ ተከራይቻለሁ። ሁለት መጓጓዣ አለ። አሚር ኢብኑ ፉሃይራ መንገድ አቋራጭ አድርጌ አስቀምጬዋለሁ። ልጅ አብዱላህ ደግሞ ጧት ዜና ያመጣልናል። ወንዱ ልጅ ሴቷ ልጅ አስማ ደግሞ በቀን ዜና ማነው በማታሱ ዜና ያመጣል። እሷ በቀን ዜና ታመጣልናለች። ይሄን አዘጋጅቻለሁ አላቸው። የአላህ መልእክተኛ ተደነቁ። እውነት የሁሉንም ውለታ ከፍለናል አሉ የአላህ መልእክተኛ ሊሞቱ አቅራቢያ። የሁሉንም ኢላ አደረጁ የዚህን ሰው ግን አልከፈለም።